የ8000 ድርሃም ደሞዝተኛ ትልቅ ነው። የ8000 ድርሃም ደሞዝተኛ የካምፓኒ መኪና ነዳጅ የሚገርም ቢሮ ተሰጥቶኝ ለቀቁ። አንድ ነገር መሸጥ የከበዳቸው ሰዎች አሉ። ምንድነው የሚስጠው? እቃህን አትሽጠው፣ መጀመሪያ አንተ ሽጥ። ስራውን እስከማገኝ ድረስ ደሞዝ ጠይቄያቸዋለሁ። ልክ ስፈራረም ሲል ደሞዙ 5000 ነው። ይህንን ታሪክ የሆነ ቦታ ላይ እንደ ታሪክ እንደማወራው አውቅ ነበር እና አልহামዱሊላህ የምለው ብዙ ጊዜ ለዛ ነውና ሲቪ ላኩባቸው ድርጅቶች 2 ድርጅቶች ጠሩኝ። ደሞዝ ሲባል እኔ 2000 ድርሃም ብዬ ጠየቅኩ። 2000 ድርሃም ያው ሰርክልህን ነው የምታውቀው። 2000 ድርሃም ካገኘ ትልቅ ነው ምናምን ተባለ። ከዛ አንደኛው ካምፓኒ 2000 ድርሃሙን አክሴፕት አደረገ። አንደኛው ካምፓኒ 3000 ድርሃም ሰጠኝ። 3000 ድርሃም የተሻለው ተወራ። ፋሪስ 3000 ድርሃም ደሞዝተኛ ሆነ ምናምን ተብሎ ተወራ። በቃ ከዛ አሁን መንጃ ፈቃዴን ወስጃለሁ። መኪና ያው አትከራይም፣ ብር የለም፣ ግን መንጃ ፈቃድ አለ። ይሄ ለሴልስ ምናምን ስወጣ መኪና የቢሮ መኪና ይዤ ሄድ ነበር። ከዛ ሰራው እዛ 3000 ሶስተኛ ወር ላይ this is not for me አላልኩም። ጥጋብ አንድ ምንም ስራ ያልነበረው ሰው የሆነ ስራ አገኘ። ያን ስራ ደግሞ አይ በቃ ይሄ ለኔ አይደለም ብሎ ሲተው በእኛ ሀገር ቢሆን ሰዎች ምን ሊሉ እንደሚችሉ አስበዋል? ሰርክሎቼ ሲለይ የነበረው ነገር የተውኩት ለምንድን ነው መሰለህ? 3 ወር ሰራውን። ፋሪስ ጎበዝ ጭንቅላትን የጠቀምክ አይደለም የሪዘርቭ ሞዳንዜስ ነው ያልኩት። ኦኬ እሺ እንደዛ አልኩ። አሁንም ከራሴ ጋር መሰብሰብ ጀመርኩ። ኦኬ አሁን ምን ሆነ መሰለህ? ትናንትና የነበርኩትን ነገር ደን ያ አልፏል። ኦኬ ትላንትና አሁን ጉልበት ስራ መስራት ሄድን ካውንት አድርጌ የዛሬን ዲሲዥን መወሰን አለብኝ ብዬ አላምንም ስለሚጎትተኝ። ያ ማለፍ ላልፍበት የሚገባው የህይወት ታሪክ እንጂ ዛሬ ላይ ለመወሰነው ውሳኔ ቤዝ መሆን አለበት ብዬ አላምንም። እኔ የማስበው እዛ መስሪያ ቤት ውስጥ የ3000 ደሞዝተኛ ሆኜ ግን ከአቅሜ በታች እየሰራው እንደሆነ ጭንቅላቴ ነግሮኛል። ያለኝ አማራጭ 2 ነው። አምኜ መቀበል። አምኜ ከተቀበልኩ ደግሞ ኮምፎርት ዞን ያስገባው ማለት አይ ዲዘርቭ ሞር ዛን ዲስ ብዬ መቀጠል አለብኝ። 3ኛ ወር ላይ እዚህ ካምፓኒ ውስጥ ለሚቀጥሉ 3 ወር ነው የምሰራው። ስራ ካገኘው አገኘው፣ ካላገኘው እሞታለሁ አልኩ። ከዛ ከ3 ወር በኋላ እኔ ጭንቅላቴ ተቆልፏል። ስራ ፈለኩ ምናምን አላገኘው 3 ወር። 6ኛ ወር ላይ ሬዚግኔሽን ፔፐሬን አስገብቼ ወጣሁ። ስራ አለክ? የለኝም ምንም ስራ። በዛ ሰው ተበሳጨ። it takes me 15 ቀን ሌላ ስራ ለማግኘት። የ5000 ደሞዝተኛ ከ3000 ወደ 5000 ይጀምራል። ሌላ ስራ አገኘ። ስላይትሊ ቻሌንጂንግ ነው። ሰራው እዛ ካምፓኒ ውስጥ። እዛም ካምፓኒ ተመሳሳይ ነገር I deserve more than this የሚባል ፕሪንሲፕል መጣ። ከዛ እሱን እንደወሰንኩ በቃ አሁን እዚህ ካምፓኒ 3 ወር ነው ቀጥዬ መስራት ያለብኝ ብዬ ወሰንኩ። ከዛ እሺ ያልኩ 4ኛ ወር ላይ ቲም ሊደሩ ወጣ። ኦኬ ስለዚህ ቲም ሊደር ሃይር መደረግ ነበረበት። ከውጭም ከውስጥም አፕላይ ተደርጎ እዛ ካምፓኒ ብዙ ጊዜ ቆዩ ሰዎች አሉ። ተወዳድሬ ነው ቲም ሊደሩን አገኘሁ። ደሞዜ ከ5000 ወደ 8000 መጣ። መኪና ተሰጠኝ፣ ነዳጅ ተሰጠኝ። ከዛ ግን ያቺ ቅድም ያሳመንኳት ነገር ነው። አንዳንዴ ምን አለ መሰለህ ዲሲፕሊን ሲባል የሆነ ነገር ላይ ፎከስ ካደረኩ በቃ ዲስትራክሽን አልፈልግም። ቲም ሊደር ሆኜ ሰራው። ስቲል ተመሳሳይ ሆነ። ልክ 6ኛ ወር ሲሆን ለቀኩ። የ8000 ድርሃም ደሞዝተኛ ትልቅ ነው። የ8000 ድርሃም ደሞዝተኛ የካምፓኒ መኪና ነዳጅ የሚገርም ቢሮ ተሰጥቶኝ ለቀኩ። ለምን ለቀቅ ስትለኝ እሺ አሁን ፋሪስ የምትፈልገውን ነገር አግኝታል። የ8000 ድርሃም ስራውን ስለቅ እንትን ብለውኝም ነበር፣ ብዙ ለምነውኝ ነበር። ወጣ የኔ ታርጌት ምንድነው? አሁን 8000 ድርሃም ደሞዙ አሪፍ ነው። የካምፓኒው ስኬል አለ። እኔን ፋሪስን የት ያሳድገዋል? የትም ያሳድገኛል። የት ድረስ አልሄድም። የምፈልገው ምንድነው? በፊት ስራ ማግኘት ነበር። ከስራ ማግኘት ብሮቹንም ቼክ እያደረክ መጣ። አሁን ደግሞ ምን ሆነ? ኬሪየር ግሮዜን ማሰብ ኬሪየር ፓሴና ኬሪየር ግሮዜን ስፈልግ ወደ ምን መሄድ አለብኝ? ኢንተርናሽናል ኮርፖሬት ካምፓኒዎች መሄድ አለብኝ። አቆምኩና ኢንተርናሽናል ኮርፖሬት ካምፓኒዎች አፕላይ አደረኩ። ከዛ ኒሳን አገኘ። ኒሳን ሳገኝ ኒሳን ይሄ መኪናው አለ አይደል? የጃፓኑ መኪና we went through 10 ኢንተርቪው ፕሮሰስ አፕቲቲዩድ ቴስት ምናምን ጀመሩ። አንድ ሰው ለእንትን ለማለት I got the job አገኘው ሰው the happiest person። ስራውን እስከማገኝ ድረስ ደሞዝ ጠይቄያቸዋለሁ። ልክ ስፈራረም ሲል ደሞዙ 5000 ነች።
ከ8,000 ወደ 5,000 ምክንያቱም እኔ እድሜ ስንት ነው የዛል ወደ 22 ምናምን ዓመቴ ነው እንጂ እኔ በዛ ሰዓት ላይ የማገኘው ገንዘብ እኔ ማስብ የነበረው ምንድን ነው ኢንተርናሽናል ኮርፖሬት ካምፓኒ ነው የምትሰራው ኬሪየር ፓዝ አለ ብዙ የምትማራቸው ነገሮች አሉ በኋላ ላይ ራስህንም ካምፓኒ ስትከፍል ምን ማድረግ እንዳለብንም እኔ ሳስብ የነበረው ምንድን ነው ፕሮፌሽናሊዝም ነው እንጂ 5,000 ደሞዝ 5,000 ነው ደሞዝ በቃ ከዛ ገባው ቲም ሊደሬን አገኘሁት እና በቃ እያወራን ግን ታውቃለህ ምን አይነት ስራ ትቼ እንደመጣሁ አልኩት 8,000 ደሞዝተኛ ነበርኩ መኪና ነበር ይሱት ትቼ ነው ከዛ ምን እንዳለ ዝም በል እስቲ ፋሪስ አለኝ ምን ነው this is your pocket money አለኝ ኦኬ ሌላ ለማለት ነው ፖኬት መኒ ነው አለኝ ለነገር ታሪኩ በቃ ሊቀየር ነው እኔ ለማሰር 5,000 ስላት እሷ ሰርክሎቼ ምናምን እንዴት እንደዚህ ታደርጋለህ ከ8,000 ደደምን እንደ ከሀገር የወጣው እኮ ልትሰራ ነው ገንዘብ ልታገኝ ነው ምናምን እና እኔ ሁሌ የምምላለው ምን አለ የሰው ልጅ ገንዘብ መልሰህ ታገኘዋለህ የማታገኛቸው ብዙ ነገሮች አሉ ከነሱ ውስጥ ምንድነው ይሄ ፕሮፌሽናል ኤቲክስ የሚባለው ስራህን ደግማ አታገኝ ኦኬ ገንዘብን በድላት ግን ስራህን አትበድለው የሚባል እንትን አለ ሰው ሁሉ ግብግብ ያዘኝ ከዛ በሁለት በሶስተኛ ወሬ አካውንቴ ውስጥ የሚገባው 15,000 20,000 30,000 40,000 ድርሃም ምንድነው ስራው ኮሚሽን መኪና መሸጥ ኦኬ መኪና ሲሸጥ ለምሳሌ የኛ ታርጌት የነበረው 56 ምናምን መኪና ነበረ በወር የሲኒየሮቹ ታርጌት እኔ ምን አደርጋለሁ 56ቱንም መኪና በባንክ ነበረ ማጋዛ የነበረው በባንክም ትገዛለህ በባንክም ትሰዛለህ ኢናውስ ፋይናንስ ማለት በባንክ ስገዛ አንድ መኪና ለአንድ መኪና 1,000 ድርሃም ይሰጣል 30ውን መኪና በባንክ ካጋዛው 30,000 ያገኘው ማለት ከዛ የካምፓኒው ኮሚሽን አለ ፕላስ ሳለሪ የካምፓኒው ሳለሪ አለ ፕላስ ደግሞ ኮሚሽን አለ ማክሲመም ከካምፓኒው ቀጥታ የምታገኘው ወደ 12,000 13,000 ይሆናል ኮሚሽኑ እናንተን ጀምሮ ግን ኤክስተርናል ኮሚሽኖቹ ትልቅ ናቸው በባንክ ከአንድ መኪና ላይ 1,000 ምናምን ያስብላል ስንት ሸጥክ የመጀመሪያው ወር እሱ ላይ በነገራችን ላይ እዛ በገባው በ3 ወራቶች ውስጥ የካምፓኒውን ብዙ ታርጌቶችን ብሬክ አድርጌያለሁ የመጀመሪያው ፍሬሽ ላይ ስትገባ ታርጌት አይሰጡም ገና እንደገባ the first month ምንድነው የሚያደርጉ እንትን ነው የሚያደርጉ ፕሮዳክቱን እንድታቅ ሲስተሞችን እንድታቅ ነው የሚያደርጉ እኔ በ15ኛው ቀን ጨርሻለሁ ሙሉን ጨርሻለሁ አለቃዬ ጋር ሄድኩ መኪና መሸጥ ፈልጋለሁ አይፈቀድልም ክላይንት እንታኝ በቃ ክላይንት ማግኘት ፈልጋለሁ መኪና መሸጥ ፈልጋለሁ የፈለግከውን ጠይቀኝ አንድ ከተሳሳትኩ አልሰራም ማለት ጠየቅኩኝ ከዛ የመጀመሪያው ላይ በ15 ቀን ውስጥ ሸጥኩ ከዛ ሁለተኛ ላይ ታርጌት ተሰጠን ሁለተኛ ወር ላይ ማለት ነው አንድ መኪና ነበር 28 መኪና ሸጥኩ የመጀመሪያው 28 መኪና ሆነ ተሸጠ ተጨበጨባ ከኔ በፊት የገቡ ልጆች ነበሩና ብዙ እንትን ያላረጉ 3 ወር ምናምን ይጠብቋቸዋል ዲል ክሎዝ ሳታደርግ እኔ የሚቀጥለው ወር ላይ 21 መኪና ሸጥኩ ሶስተኛ ወር ላይ ከሲኒየሮች እኩል ታርጌት ተሰጠኝ አምን መሰል ይሄ ኮርፖሬት ካምፓኒዎች በጣም እንትናቸው ግሪዲ ናቸው ሲባል ሰምታል አይደለ ምክንያቱም ከታርጌቴ በላይ ከከፈልኩ የሚከፍለኝ ኮሚሽን ትልቅ ነው ይሄ ልጅ ምንድነው ያለው ይሄ ልጅ ፐርፎርማንስ ስላለው ብሎ ነው ከፍ እያደረገ ነው ታርጌትን ከፍ እያደረገ ሶስተኛ ወር ላይ ከሲኒየሮች እኩል ታርጌት ተሰጠኝ which is 49 መኪና 49 መኪና በወር ማን ያቆመኝ ግን ብዙ መኪኖቹን ሸጥ የነበረው ለአንድ ለሁለት ክላይንት ነው ቅድም ያልኩ ነገር አንድ ክላይንት ላይ በቃ ቁልፍ ሎክ ነው ማድረገው የትም አይንቀሳቀሳት አንድ ግን እንድትነግረኝ የምፈልገው አሁን ፎከስ ማድረጉ አለ ምክንያቱም አሁን ይሄንን ፖድካስት የሚሰሙ በጣም ብዙ ሰዎች አሉ አንድ ነገር መሸጥ የከበዳቸው ሰዎች አሉ ምንድነው ሚስጥሩ ኦኬ እኔ ብዙ ጊዜ አንድ የምለው ነገር አለ ኦኬ ይኸውልህ ሁሌ የምለው ነገር አለ ሰዎች የምትሸጡትን ዕቃ ሳይሆን የሚገዙት እናንተን ነው የሚሸጡት መጀመሪያ you need to sell yourself ሁሌ የምለው ነገር ዕቃህን አትሽጠው መጀመሪያ አንተን ሽጥ እንዴት ዕቃህን አትሽጠው መጀመሪያ አንተን ሽጥ ካልኩ ከኔ የሚጠበቀው ነገር ምንድነው የሚሸጥልህን ዕቃ ፕሮዳክቱን ከማሳመኔ በፊት እኔ ማወራቸው ነገሮች ትክክል ከመሆናቸውና ትረስት ወርዚ መሆናቸውን ማሳመን አለብኝ ያ ማለት ምንድነው እኔን ካመንከኝ አንድ ሲደመር 5 ነው ካልኩ ታምናለህ ያ ማለት ምንድነው መጀመሪያ እኔ ራሴን ከሸጥኩልህ የምሸጠው ዕቃ ይሄን ዕቃ ግዛ ብልክ ሌላ ቦታ ሄዳ አታጣሩ
እምነቱ ካለ ኦልሬዲ እምነቱ ካለ ምንም ፕሮዳክት የሚሸጡ ሰዎች መጀመሪያ እቃውን ከመሸጣቸው በፊት ራሳቸውን መሸጥ አለባቸው። ያ ማለት ምን ነው? ቢልዲንግ ትረስትወርዚ ፐርሰን የሚባለው ነገር ማለት ነው። እንዴት ነው ቢልድ የሚደረገው? እሱ ደግሞ ስሩ ኤክስፒሪየንስ ነው። አሁን ለምሳሌ ሁለት ነገር አለ። እኔ አሁን ብሮከር እና ኮንሰልታንት ብታመጣልኝ ኮንሰልታንቱ እኔ ጋር ቢመጣ የሚሸጥልኝን እቃ ኢሚዲየትሊ ነው የምገዛው። ደላላ እኔ ጋር ብሮከር እኔ ጋር ቢመጣ ግን የሚሸጥልኝን እቃ ከመግዛት ብዙ ጊዜ አልገዛም። ምክንያቱም ኮንሰልታንት ስትሆን ምንድን ነው መሰለህ የምትሰጣቸው አድቫይዞች የምትላቸው ነገሮች ሁሉ ከሰውየው ፖይንት ኦፍ ቪው ተነስተ ዶክተር ጋር ሄደህ መምን ትናገረዋለህ። ከዛ ቴስት አድርጎ ነው መድኃኒት የሚሰጥ። እንትንም ሲሆን ያ ዶክተር በሽታን ነገርከው ይመረምርሃል። ከዛ ይሄ መድኃኒት ነው ብሎ ይሰጣል። ትጠራጠራለህ? ጭራሽ ታምነዋለህ እንጂ። ፕሮዳክት ኮንሰልታንትም ስትሆን ደግሞ ምንድነው ክላይንቱ ከሚያወራው ነገር ላይ ተነስተ ዋን ሳይድድ ያልሆነ ይሄ ፌር የሆነ ኮንሰልቴሽን የሚባል ነገር አለ። እሱን ነገር እስካረከው ድረስ ሰው ለምሳሌ አሁን እኔ ጋር ምን ያጋጥመኛል መሰለኝ ይመጣና ፋሪስ ይሄንን እቃ ልገዛ ነው ይለኛል። እኔ የምሸጠው እቃ ሊሆን ይችላል እኮ። ከዛ አሪፍ ነው ግዛው፣ ፕላስ ፖይንቶችን ጥቅሞችን እነግረዋለሁ፣ ከዛ ጉዳቶቹንም እነግረዋለሁ። ይሄ ሰውዬ 10 ሰው ቢጠይቅ ጄኒውን የሆኑ ሰዎች እኔ ያልኩትን ነገር ይነግሩታል። የኔን እቃ መሸጥ ስላለብኝ ብቻ የኔን እያዋደድኩ የሌላ ሰውን እንትን የምል ሰው መሆን የለብኝም። ቢልድ የምታደርገው ምንድነው ስሩ ፕሮሰስ ነው። አክቹዋሊ ይሄ በአንድ ቀን የሚመጣ ነገር አይደለም። ኦኬ ቢ ጄኒውን ቢ ትረስትወርዚ። ያንተን እቃ ለመሸጥ የሌሎችን እያጣጣልክ ያንተ ጥሩ ነው ማለት የለብም። የሁለቱንም ተናገር። ይሄ ስሩ ታይም ቢልድ የምታደርገው ነገር ነው። ኢትናት የአንድ ቀን ነገር አይደለም። የሰው ልጅ እምነት ክሬት ለማድረግ በአንድ ቀን ይመጣ ነገር አይደለም። ሰው መጀመሪያ እቃ ከመሸጥ በፊት you need to sell yourself. people they don't buy a product, they buy you ይባላል። 51 መኪናው ተሸጠ። ሀብታም ብር መጣች። እኔ ቅድም እንዳልኩ ነው when it comes to ገንዘብ ላይ ለማንም እንትን መሆን ማልችል ሰው ነኝ። ይሄ ምንድነው ገንዘብ አጠቃቀም ላይ ለማንም አልሆን፣ ለራሴም አልሆን። በጣም ገንዘብ ሚሴዝ ከሚያደርግ ሰው አንዱ ነኝ እኔ። ፋሪስ ይህንን 1 ሚሊዮን ዛሬ ሄድን አጥፋ፣ ኦኬ ግን የምታጠፋው ስራህን ቀርተ ነው ካልከኝ ውሰደው፣ ብሩ ይቅር። ገባ ምለው ሁሌ የምለው ነገር ገንዘብ የሚባለውን ነገር ሰርተህ ታመጣዋለህ። ገንዘብ ላይ ቀልድ የወጣ ነገር ሁሉ ተመልሶ መምጣት ይችላል። ግን መቀለድ የሌለብህ ያንን ገንዘብ የሚያመጣል ስራ ላይ ነው። እኔ ደሞዝ ገብቶልኝ ነገርኩህ ያንን ስራ ባገኘው ኦልሞስት በ6 ወሩ ነው ምናምን ነው የሚገርም ቤት ተከራይቼ ኖርኩት። የራሱ መዋኛ ገንዳ ያለው ቪላ ቤት ምናምን ያ ጉልበት የሚሰራው ልጅ ሰው ሁሉ ይበሳጭ ሴቭ አድርግ ስራ ላይ አልቀልድ። ምክንያቱም እዛ ስራ ላይ ቆልፌ በሰራሁ ቁጥር እዚህ ጋር ማውጣቸውን ብሮች አገኛለሁ። ትክክል ነው እያልኩ አይደለም፣ but that is my principle። ዛሬ ላይም እኔ ለምሳሌ አሁን ቢሮ ውስጥ ይመጣሉ፣ ፋሪስ ይሄ ነገር አሪፍ ነው፣ ለስራችን አሪፍ ነው፣ ይሄንን ብር እናውጣ። ይውጣ ፋይናንሱን ጠሯለሁ። አሁን የምናውጣው ብር አለ ለዚህ ይውጣ። ከዛ እነሱ ግር ይመጣል። ምክንያቱም መልሰህ የምታገኘው ብርን መልሰህ ታገኛለህ። ማታገኝ ሳይድ ኢፌክት ግን የለው ብዙ አለው። እውነት እኔ የምለው አሁን ፋሪስ ያለውን ብር በትክክል ቢይዝ ኖሮ ከዚህ በላይ ማድረግ ነበር። ግን አልሐምዱሊላህ ይመጣል። ሳይድ ኢፌክትማ በጣም አለው። ገንዘብን በትክክል ዩቲላይዝ ለማድረግ በጣም አለው። ግን በቃ እኔ ምንድነው የማስቀምጠው ሁለቱንም ሚዛን ላይ ያስቀምጣለሁ። በጣም መጨነቅ ያለብኝ ለስራዬ ነው ብዬ ነው የማስበው። ገንዘቡ ቀስ ብሎ ይመጣል። ከዜሮም ትነሳለህ። ስራ ላይ ግን መቀለድ የጀመርክ ቀን ነው የወደቀው። ብሩም አይኖርህም፣ ስራውም አይኖርህም። ስራው ላይ ከከለ ሁለቱንም ነው የምታጣውና በቃ የዛኔ ምን ሆነ ብሩ መጣ። ዘና በቃ ዘና ከእናቴም ቤት ወጣው ምናምን 2 መኪና ምናምን ነገር አለ። ሰው የቅዳሜና ይሁድ መኪናም አለ እንዴ። ነገር ተቀየረ ማለት ነው። ነገር ተቀየረ። የሆነ ሰዓት ላይ አዲስ አበባ ምናምን ትመጣለህ፣ ቤተሰብ ጋር የሆነ ነገር ታደርጋለህ። አይ ዶንት ኬር ስራዬ ላይ በቃ። ምን ያህል ጊዜ ሰራህ እዛ? አይ ቲንክ ወደ 6 ዓመት አካባቢ ሰራሁ። 6 ዓመት ሰራሁ። ግን በቃ ካታር ላይ ጥሩ ገቢ ጥሩ ደሞዝ አላቸው ከሚባሉ ሰዎች ውስጥ ነበር።